ለሃይማኖታቸው ሲሉ በየቀን እኮ ሞት እየገጠማቸው እኮ አሁን በዚህ በአርሲ ላይ የሚደረገውን እያያችሁ ነው። እያንዳንዱ ክርስቲያን ካለበት እየተለቀመ እየተገደለ ያለበት እኮ ክርስቲያን የተባለ ማለት ለምን ይመስላችኋል? ነፍሳቸውን ምጽዋት አድርገው እየሰጡ እኮ ነው። እየሰጡ ለሞት ተላልፎ እየተሰጡ ነው። በእሳት እየጋዩ እየተቃጠሉ እኮ ነው። አላያችሁም? በሰሞኑን እኮ ሚዲያው ላይ የምትከታተሉ ሰዎች ታያላችሁ። ሬሳቸው በአንድ ጉድጓድ ተጭኖ እየተከተተ ደና የክብር መቃብር ቦታ እኔ አባቶቻችንም ያሳዝኑኛል። እግዚአብሔር የሚፈርድብንና የሚፈርድባቸው አጽማቸው እንኳን ደህና ቦታ እንዳይቀመጥ ሆነ እኮ። በየምድረ በዳው እኮ በሸራ እየተጠቀለሉ እኮ እየተኙ ነው። በዶዘር ጉድጓድ እየተቀፈረላቸው ነው። በዚች ሃይማኖት ሲኖር ለዚች ሃይማኖት ነፍስንም ይሰጧታል ሰዎች። ሰማዕታት የሚጋደሉላት ለምን ይመስላችኋል? አማን ምንኑ ሰማዕት አይማን እዛለ ካው ደግሞ በእንተ እግዚአብሔር ታገሱ ሞተ መሪረ ያስቀምጡ ነው የሚመስላችሁ። ሰማዕታት የሚጋደሉላት፣ ሐዋርያት የሚሞቱላት፣ በሰይፍ የሚሰየፉ የሚሰቀሉ የሚገረፉ በእሳት የሚጋዩላት ምን አይነት ድንቅ ሃይማኖት ናት! እግዚአብሔር ቤተሰብ ሞትን የማይሸሹባት የሚጋፈጡባት እምነት፣ ሕይወትን ምጽዋት አድርጎ የሚሰጡባት ሕይወት፣ የምጽዋት ምንነቱ የገባት እምነት፣ ድንቅ እምነት። የዚች እምነት ተከታይ ስላደረገን እኮ ነው። አንዴ በኤርትራ ባህር እያንዳንዱ ቀይ ያልብሰው ሲሰይፉት፣ አንዴ ደግሞ በረሃ ውስጥ በዋሻ አካባቢ ላይ አሸዋማ ቦታ ላይ መነዳ አቁመው ጭንቅላታቸውን የክርስቲያንን ሲያነሱት፣ አሁንም በተጨማሪ በዘመናችን ጭምር ከአንገት ላይ ካላወረድክ እየተባለ መስቀልን ካልበጠስክ የተባለ አንገት እስኪበጠስ ድረስ አንገት አሳልፎ የሚሰጡላት ምን አይነት ድንቅ ሃይማኖት! ሃይማኖት ትጣፍጣለች። የዚች ሃይማኖት ተከታይ ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ትጣፍጣለች። እየሞትን የምትጣፍጥ ሃይማኖት ነው ያለን። እየተሰቀልን መሰቀላችን ደስ የሚለን የሚያጓጓንና የሚጣፍጥ ሃይማኖት ነው ያለን እግዚአብሔር ቤተሰቦች። ለዚህ ሃይማኖት ጊዜያችሁን ምጽዋት አድርጋችሁ ስጡ። በዚህ ሃይማኖት ስትኖሩ በምድር ላይ ራብ ሊኖር፣ መከራ ሊኖር፣ ስደት ሊኖር፣ ችግር ሊኖር፣ ሐዘን ሊኖር ግድ ነው። የእግዚአብሔር ቤተሰቦች ያላችሁበት ሃይማኖት ዝም ብላችሁ እንደው የሆነ የክብር ካባ ለብሳችሁ ዘፍ ብላችሁ ብትቀመጡ አይደለም። የምትሰሩለት ሕይወት ነው ያላችሁ። በዚህ ሃይማኖት ስትኖሩ አትቀልዱ። አንቀልድ፣ በሃይማኖት አንቀልድ። አዎ ለቅዱሳን አለ ይሁዳ በመልእክቱ ምዕራፍ 1 ላይ ከቁጥር 3 ለቅዱሳን ፈጽሞ አንድ ጊዜ ስለተሰጠች ሃይማኖት እንድትጋደሉላት በእምነት እጽፍላችኋለሁ እመክራችኋለሁ። ስንት ጊዜ ተሰጠች ሃይማኖት አልኳችሁ? ስንት ጊዜ ተሰጣችሁ? ስንት ጊዜ ተሰጣችሁ? ስንት አንገት አላችሁ? ስንት አንገት አላችሁ? አንድ አንገት አላችሁ አይደል? አንድ አንገት እንዳላችሁ አንዲት ሃይማኖት፣ አንዲት ቤተክርስቲያን፣ አንዲት ጥምቀት አዎ አላችሁ። ለዚች ጊዜያችሁ ምጽዋት አድርጋችሁ ስጡ። በቤተ ክርስቲያን በሚደረገው ስራ ሁሉ አንድ ጊዜ ሆ ብላችሁ የሆነ ምርጫ መርጣችሁ ከዚያ በኋላ ብን ብላችሁ መጥፋት አይደለም። ምጽዋታችሁን ስጡ ማለት አንድ ጊዜያችሁን ስጡ ማለት ነው። ይኸውላችሁ ጊዜያችሁ የማን ነው? እናንተ የምትጠቀሙት ጊዜ የማን ነው? እስኪ ንገሩ፣ ንገሩኝ በማርያም የማን ነው? የማን ነው? የእግዚአብሔር አይደለም እንዴ? አይናችሁ የማን ነው? የማን ነው? የአይናችሁ ሌንስ ደክሞ ያውቃል? እስካሁን በብርታት እያያችሁ እኮ ነው። ጉልበታችሁ የማን ነው? ይቺን ብርሃን ያበራላችሁ ማን ነው? እስኪ ንገሩ። አዎ እጃችሁን ያበረታ ማን ነው? እሱ ክንዳችሁን ያበረታ ማን ነው? እድሜ የሰጣችሁ በእድሜ የባረካችሁ ማን ነው? በልጅ በሀብት ያበለጸጋችሁ ማን ነው? ሕይወት የሰጣችሁ ማን ነው? እግዚአብሔር አይደለም ወይ? ታዲያ ለእግዚአብሔር